እስራኤል እጅ ሰጠች፣ አሜሪካ ተረከበች። የአይሁዳውያን ብቸኛ ተስፋ የሆነው የአሜሪካ ቦምብ። ጠቅላይ ሚኒስትር ኔታንያሁም መራራ ኪሳራ ደርሶብናል ሲሉ ነገሮች ከታሰበው በላይ እየከበዷቸው ስለመሆኑ ማረጋገጣቸውን የሚጠቁሙ ዘገባዎች እየወጡ ናቸው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር እያደረጉ ያለውን ጦርነት 6ኛ ቀኑን አስመልክቶ ባደረጉት ንግግራቸው የቴህራን ሰማይ ተቆጣጥረናል፣ የአያቶላህን አገዛዝ በታላቅ ኃይል እየመታነው ነው ሲሉ ስኬታማ ኦፕሬሽን ማካሄዳቸውን ጠቅሰው ያም ሆኖ ግን ከባድ ኪሳራ ማስተናገዳቸውን አክለዋል። ጠቅላይ ሚኒስትሩ አክለውም እስካሁን ባለው ሂደት ብዙ ኪሳራዎችንና አሳማሚ ሽንፈቶችን እያስተናገድን ነው በማለት መራር ኪሳራ ማስተናገዳቸውን ያመኑ ሲሆን ነገር ግን የእስራኤል መንግስትና ሕዝብ ከመቼውም በበለጠ ጠንካራ ነው፣ እስከ መጨረሻው እጅ አንሰጥም ብለዋል። ጠቅላይ ሚኒስትር ኔታንያሁ እስከ መጨረሻው እንቀጥላለን ቢሉም የራሳቸው ባለሥልጣናት ግን ከብዶናል ሲሉ በአደባባይ መመስከር የጀመሩ ሲሆን አንድ ከፍተኛ የእስራኤል ባለሥልጣን ለኒውዮርክ ታይምስ በሰጡት ቃለ መጠይቅ ኢራን የምታስወነጭፋቸው ድሮኖች ብዛት ምክንያት የእስራኤል አየር መከላከያ መሳሪያ ክምችት ማለቁንና የኢራን ሚሳኤሎችን ለማክሸፍ የሚበቃ አየር መከላከያ ባለመኖሩ ለአየር ኃይሏ በቁጠባ መስጠት ጀምራለች ሲሉ ተናግረዋል። በተመሳሳይ ዎል ስትሪት ጆርናል ያወጣው ዘገባም እስራኤል የሚሳኤል መከላከያና መጥለፊያ መሳሪያዋ እየተሟጠጠ እንደሚገኝ የሚያመለክት ነው። ዎል ስትሪት ጆርናል እንደዘገበው እስራኤል የመከላከያ ጠለፋ መሳሪያዎቿ ዝቅተኛ ደረጃ ላይ እንደምትገኝ እና ይህም አገሪቱ ከኢራን የረዥም ርቀት የባላስቲክ ሚሳኤሎችን የመምታት አቅም ላይ ተጽዕኖ ሊያሳድር ይችላል ብለዋል። አንድ ስማቸው እንዲጠቀስ ያልፈለጉ የዩናይትድ ስቴትስ ባለሥልጣን ለጊዜው እንደተናገሩት ዋሽንግተን ለወራት የአቅም ችግር እንዳለ ታውቃለች፣ እናም የእስራኤልን መከላከያ በመሬት በባህርና በአየር ላይ እያሳደገች ነው። ዘገባው የእስራኤል ጦር በጉዳዩ ላይ አስተያየት እንዲሰጥ ቢጠይቅም ፈቃደኛ አልሆነም ብለዋል። በቀጠለው የአየር ላይ ውጊያ ረቡዕ ረፋድ ላይ የኢራን ሚሳይሎች በማዕከላዊ እስራኤል አካባቢ የእሳት ቃጠሎ አስከትለዋል። የኢራን ፋርስ የዜና አገልግሎት እንደዘገበው ከተደረጉት ኢላማዎች መካከል አንዱ በሰሜን እስራኤል የሚገኘው የሜሮን አየር ማረፊያ ነው ብሏል። ስፍራው ስለመመታቱ ግን ምንም ፍንጭ የለም። በእስራኤል በጦርነት ጊዜ ወታደራዊ የመረጃ ሳንሱር አለ። እናም ሚስጥራዊነት ያላቸው ኢላማዎች ከተመቱ ሚዲያዎች ስለ ጉዳዩ እንዲዘግቡ አይፈቀድላቸውም። ሌላው ማክሰኞ ቀደም ብሎ የተመታው የጦር ስፍራ ሄርዚሊያ ነው። በዚያ አካባቢ አውቶቡሶች ተቃጥለዋል። የኢራን መገናኛ ብዙሃን ስፍራው ወታደራዊ ቦታ ነው እያሉ ይገኛሉ። ጉዳዩ ያሳሰባቸው እና የእስራኤል ሽንፈት የአሜሪካ ውድቀት ማሳያ ነው ያሉት ትራምፕ ጦርነቱን ሊረከቡት መሆኑም ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለከፍተኛ ረዳቶቻቸው ኢራንን የማጥቃት እቅዶችን ማቀዳቸውን ዎል ስትሪት ካወጣው ዘገባ ላይ ተመልክተናል። በሌላ ዜና ኢራን በቅርቡ ከዩኤስ ፕሬዚዳንት ትራምፕ ጋር ለመገናኘት ፍላጎት እንዳላት አንድ የኢራን ከፍተኛ ባለሥልጣን ለኒውዮርክ ታይምስ የገለጹ ሲሆን የውጭ ጉዳይ ሚኒስትር አባስ አርገቺ ከእስራኤል ጋር የተኩስ አቁም ስምምነት ላይ እንደሚወያዩ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን ለማጥቃት መወሰናቸውን ተከትሎ ኢራን የኒውክሌር ማበልጸግ ፕሮግራሟን ታቆም እንደምትችል ዘገባው ጠቅሷል። የኢራንን ከመሬት በታች 80 ሜትር ውስጥ የተቀበረችውን የዩራኒየም ማበልጸጊያና ማጣሪያ ሴንትሪፊዩጅ በጥልቀት ሊመታ የሚችለው ቦምብ በአሜሪካ እጅ ብቻ የሚገኝ ሲሆን ቢቱ በንከር ቦምብ ይሰኛል። እስከ 60 ሜትር ድረስ መሬት በመግባት ጥቃት ማድረስ ይችላል። ባለፉት 7 ቀናት በተካሄደው ጦርነት በግልጽ እንደታየው የኢራንን ከምድር በታች የተገነቡ የኒውክሌር ተቋማትን ለመምታት ሁሉን አቅሙን ተጠቅሞ የሞከረው የእስራኤል ጦር ውጤት ማምጣት አልቻለም። ባለሙያዎች እንደሚሉት እነዚህን የምድር በታች ከተሞች መምታት የሚችለው መሳሪያ አንድ ብቻ ሲሆን ይኸው የአይሁዳውያን ተስፋ የተባለው ቦምብ ደግሞ የሚገኘው በአሜሪካ እጅ ብቻ ነው። እስራኤልም ይህንን መሳሪያ እንድትጠቀም እስካሁን የአሜሪካን ይሁንታ አላገኘችም። ይህ ጁቢዮ 57 ቴቢ የተባለው መሬት ሰርስሮ የሚገባ የዓለማችን ትልቅ ኒውክሌር ያልሆነ ምሽግ ደርማሽ ቦምብ በአሜሪካ ባለቤትነት የተያዘ ነው። ኢላማውን አነጣጥሮ መምታት የሚችል 13600 ኪሎ ግራም የሚመዝነው ይህ ቦምብ የኢራን የምድር ውስጥ የኒውክሌር ማበልጸጊያን የሆነውን ፎርዶን ደርምሶ ሊገባ ይችላል። ፎርዶ የኒውክሌር ተቋም ከተራሮች ስር ከመሬት በታች የተገነባ የኒውክሌር ጦር መሳሪያ ማምረቻ ነው። ከመሬት በታች ዘልቆ የሚያወድመው ይህ ኃይል ቦምብ ምንድን ነው? ያሉት ተግዳሮቶችስ ምንድን ናቸው? ጥቅም ላይ ሊውል ይችላል?
የአሜሪካ መንግስት እንደሚለው ጁቢው 57 ቴቢ በጥልቀት የተቀበሩና የተጠናከሩ ጉድጓዶችንና ዋሻዎችን ሰርስሮ በመግባት የማጥቃት አቅም ያለው መሳሪያ ነው። 6 ሜትሮች ርዝመት ያለው ይህ ቦምብ ከመፈንዳቱ በፊት በግምት 61 ሜትሮች ወደ ውስጥ ዘልቆ መግባት ይችላል ተብሎ ይታመናል። ከዚህ በተጨማሪ ብዙ ቦምቦችን መበተን የሚችል ሲሆን በእያንዳንዱ ፍንዳታም ተጨማሪ ጥልቀትን እየሰረሰረ ይገባል። በቦይንግ የተሰራው ኤምኦፒ ቦምብ ለውጊያ ጥቅም ላይ ውሎ አያውቅም። ነገር ግን በኒው ሜክሲኮ ግዛት የአሜሪካ ወታደራዊ መሳሪያዎች መሞከሪያ ላይ ተፈትሿል። በአውሮፓውያኑ 2017 በአፍጋኒስታን ለጦርነት ጥቅም ላይ ከዋለውና የቦምቦች ሁሉ እናት ተብሎ ከሚንቆለጳጰሰው 9800 ኪሎ ግራም ከሚመዝነው ማሲቭ ኦርዲናንስ ኤርብላስት ቦምብ የበለጠ ኃይለኛ ነው። በዩናይትድ ኪንግደም ብራድፎርድ ዩኒቨርሲቲ የሰላም ጥናት ፕሮፌሰር የሆኑት ፖል ሮጀርስ የአሜሪካ አየር ኃይል ከኤምኦቢ ጋር ተመሳሳይ መጠን ያላቸውን የጦር መሳሪያዎችን ለመስራት ከፍተኛ ጥረት አድርጓል። ነገር ግን ፈንጂው በጣም ጠንካራ በሆነ የብረት መያዣ ውስጥ የታቀፈ ነው። ውጤቱም ጁቢው 57 ሆነ ብለዋል። በአሁኑ ጊዜ ዩኤስ ቢቱ ስፒሪት ወይንም ስቲልዝ ቦምበር ተብሎ የሚታወቀው አውሮፕላን ብቻ ኤምኦፒን ለመሸከም ፕሮግራም ተደርጓል። ይህ አውሮፕላን ብዙ ጊዜ ቢቱ እየተባለ የሚጠራው በኖርዝሮፕ ጉርማን የተመረተ ሲሆን በአሜሪካ አየር ኃይል የጦር መሳሪያዎች ውስጥ ካሉት እጅግ የላቁ የጦር አውሮፕላኖች መካከል አንዱ ነው። እንደ አምራቹ ገለጻ ቢቱ እስከ 18000 ኪሎ ግራም ድረስ ሊሸከም ይችላል። ሆኖም የአሜሪካ አየር ኃይል ቢቱ አጠቃላይ ክብደታቸው 27200 ኪሎ ግራም የሆነ ሁለት ጁቢው 57 ኤቢ ምሽግ አፍራሽ ቦምቦችን ተሸክሞ በተሳካ ሁኔታ መብረር እንደሚችል እንደሞከረም ተናግሯል። ይህ ከባድ ቦምብ ተሸካሚ አውሮፕላን ነዳጅ ሳይሞላ ወደ 11000 ኪሎ ሜትሮች መጓዝ የሚችል ሲሆን በበረራ ላይ 18500 ኪሎ ሜትሮችን ርቀት አንድ ጊዜ ነዳጅ መሙላት ይችላል። እንደ ኖርዝሮፕ ግሩማን ከሆነ አውሮፕላኑ በሰዓታት ውስጥ በዓለም ላይ የትኛውም ስፍራ ለመድረስ ይችላል። ፕሮፌሰር ሮጀርስ እንዳሉት ኤምኦፒ እንደ ኢራን ዘመናዊ የአየር መከላከያ ስርዓት ካለው ጠላት ጋር ጥቅም ላይ የሚውል ከሆነ ቢቱ ቦምብ ጣይ አውሮፕላኖች ከሌሎች አውሮፕላኖች ጋር ሊጣመሩ ይችላሉ። ለምሳሌ ኤፍ-22 ስቲልስ ስትራይከር አውሮፕላኖች የጠላትን የመከላከል አቅም ለመገደብ በኋላ ደግሞ ሰው አልባ አውሮፕላኖች በመከተል ጉዳቱን ለመገምገምና ተጨማሪ ጥቃቶች ያስፈልግ እንደሆነ ለማወቅ ጥቅም ላይ ይውላሉ። አሜሪካ የእነዚህ ኤምኦፒ ቦምቦች ክምችት ያላት የተወሰነ ሊሆን እንደሚችል ይገመታል። በአጠቃላይ ምናልባትም 10 ወይንም ደግሞ 20 ቦምቦች ሊኖራቸው ይችላል ብለዋል። በቅርቡ እስራኤል በኢራን የኒኩሌር ተቋማት ላይ የአየር ጥቃት በተፈጸመም ፕሮፌሰር ሮጀርስ በማንኛውም መንገድ እስራኤል ከመሬት በታች በጥልቀት የተቀበሩትን የኢራን የኒኩሌር ተቋማትን ማውደም ችላለች የሚል እምነት እንደሌላቸው ይናገራሉ። በመሰረቱ ራሳቸው ማድረግ የማይችሉትን ለማድረግ እንደ ኤምኦፒ ያለ ነገር ይፈልጋሉ። በአሜሪካ በሚገኘው የጦር መሳሪያ ቁጥጥር ማህበር የፖሊስ ዳይሬክቶሬት የሆኑት ኬሊስ ዳቬንፖርት እንዳሉት ፎርድ በስራ ላይ እስካለ ድረስ ኢራን አሁንም በቅርብ ጊዜ ዩራኒየም ልታበለጽግ ትችላለች። ቴህራን በዚህ ተቋም ኒውክሌር ወደ ጦር መሳሪያ ደረጃ የማበልጸግ ወይም ዩራኒየም ወደ ማይታወቅ ቦታ የመውሰድ እድል አላት ብለዋል። ነገር ግን ምንም እንኳን ኤምኦፒ ጥቅም ላይ ቢውልም የኢራን ጣቢያዎች ጥልቀትና ጥበቃ ስለማይታወቅ ስኬታማ መሆኑን ማረጋገጥ አይቻልም ይላሉ ፕሮፌሰር ሮጀርስ። ይህ ልዩ መሳሪያ በአሁኑ ጊዜ ካሉት ከማንኛውም መሳሪያዎች ይልቅ የኢራንን የኒኩሌር አቅም የማውደም ምርጥ እድል አለው። ነገር ግን ይህንን ማድረግ ይችል እንደሆነ ገና አልታወቀም። በዚህ መሃል ታዲያ የመካከለኛው ምስራቅ ትኩሳት ዓለም አቀፍ መልክ እየያዘ መሆኑ ያሳሰበውና አሜሪካ ከገባችበት ሶስተኛው የዓለም ጦርነት መቀስቀሱ ነው ብሎ የሰጋው ተመድ የገላጋይ ያለ ሲል ድምፁን አሰምቷል። ላለፉት 7 ቀናት ጦርነት ውስጥ የገቡት ኢራንና እስራኤል በአፋጣኝ ተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጥሪ አቅርበዋል። በሁለቱ ሀገራት መካከል እየተካሄደ የሚገኘው ጦርነት እየተባባሰ መሆኑን የተናገሩት ዋና ጸሐፊው ሀገራቱ ግጭቱን በማስቆም በአስቸኳይ የተኩስ አቁም ስምምነት እንዲያደርጉም ጠይቀዋል። በሁለቱ ሀገራት መካከል እየተካሄደ ያለውን ጦርነት ሁሉም የዓለም አቀፍ ማህበረሰብ ወደ ዓለም አቀፍ ግጭትና ጦርነት እንዳይስፋፋ መከላከል እንዳለበትም አሳስበዋል።
ዋና ጸሐፊው ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከእስራኤል ጎን በመሆን በጦርነቱ ልትሳተፍም ላትሳተፍም ትችላለች፣ ማንም አያውቅም ማለታቸውን ተከትሎ ነው። በሁለቱ ሀገራት መካከል ያለውን ጦርነት ለማቆም ፕሬዚዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ያቀረቡት ጥሪ የኢራኑ መሪ አያቶላ ካሚኒ ውድቅ ማድረጋቸው ይታወሳል። በሁለቱ ሀገራት መካከል በቀጠለው ጦርነት ምክንያት በርካታ ሀገራት ዜጎቻቸውን ከኢራንና ከእስራኤል ማስወጣት ጀምረዋል።